ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ ደግሞ በአዲስ ኮሪያ ፊልም ተገናኝተናል። ሆም ታውን ቻቻቻ የሚል አዲስ ፊልም ይዘንላችሁ መተናል። ፊልሙም አንድ ታዋቂ ዶክተር ወደ ገጠር ክፍል ተጉዛ ከአንድ ወጣት ጋር ፍቅር ስትወድቅ የሚያሳይ ምርጥ ፊልም ነው። እንደምትወዱት አልጠራጠርም። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ይቺ ልጅ ብልህ፣ ቆንጆ፣ ጥሩ ገቢ ያላትና በህይወት ውስጥ ሊኖሩ የሚችሉ ነገሮችን ሙሉ ለሙሉ የታደለች ነች። ስሟ ሃይጂን ይባላል። እሷም በአንድ የግል ክሊኒክ ውስጥ የጥርስ ሐኪም ሆና የምትሰራ ባለሙያ ነበረች። ነገር ግን አንድ ቀን ከክሊኒኩ ዋና ዳይሬክተር ጋር ከባድ ጭቅጭቅ ውስጥ ትገባለች። ምክንያቱም ደግሞ ዳይሬክተሩ የራሱን ገቢ ለማሳደግ ብቻ በበሽተኞች ላይ የሌለ የሐሰት ምስክርነት እንድትሰራ ስላዘዛት ነበር። እሷ ግን ለታካሚዎቿ ታማኝ በመሆን ይህንን ያሰሰ ስራ አልሰራም በማለት ስራዋንም በገዛ ፈቃዷ ለቃ ትወጣለች። በዚያ ምሽት ታዲያ ለራሷ አዲስ ውድ ጫማ በመግዛት ራሷን ልታስደስትም ትሞክራለች። ከዚያም ከሶስቱ ጓደኞቿ ጋር ወጥታ በደንብ እየጠጣች ስትዝናናም ታመሻለች። በማግስቱ ጠዋት ልክ ከእንቅልፏ እንደነቃች የክሊኒኩ ዳይሬክተር በስልክ እየደወለ የክሊኒኩን ጉድ በኢንተርኔት መድረኮች ላይ የለቀቀችውን ጽሑፍ በአስቸኳይ እንድታጠፋ በትዕዛዝና በቁጣ ይጮህባትም ጀመረ። ያን ጊዜ ነው ሃይጂን ሙሉ ለሙሉ ሰክራ በነበረች ሰዓት ፒሲዋን ከፍታ ቁጣዋን፣ ንዴቷን እሱ ላይ ስትወጣ እንደነበረች የሚያስተዋለችው። ምንም እንኳን ጽሑፉን በአስቸኳይ ለማጥፋት ብትፈልግም በስካር መንፈስ የገጾቹን የይለፍ ቃል ፓስወርድም ጨርሶ ማስታወስም አልቻለችም ነበር። ከዚያም በኋላ ሃይጂን በየቦታው አዲስ ስራ መፈለግም ትጀምራለች። ነገር ግን ያ የቀድሞ ዳይሬክተሯ ስሟን በማጥፋት በሙሉ ክሊኒኮች ውስጥም ስሟ ዝርዝር ብላክ ሊስት ላይ እንዲሰራጭ በማድረጉ ሊቀጥሯትም የደፈረም አልነበረም። በዚህ ነገር ክፉኛ ያዘነችው ሃይጂንም ዛሬ የእናቷን የልደት ቀን መሆኑንም ታስታውሳለች። ከሲኦል ከተማም በጣም ራቅ ብሎ በሚገኝ አንድ የባህር ዳርቻ መንደር ውስጥም እዛ ለማሳለፍም ታስብና ወደዛውም ታመራለች። የባህር ዳርቻው መንደር ላይ እንደደረሰች አንድ መልካም ወጣት ከረጅም የባህር ላይ ውሎ ወደ መሬትም እየተመለሰ ነበር። ስሙም ዱስክ ይባላል። ነገር ግን የመንደሩ ሰዎች አብዛኛውን ጊዜ ሼፍዮንግ ብለው ይጠሩታል። ሁሉም የመንደሩ ሰዎች በደስታ እያናገሩት ስለሚሄዱ ሁሉም ሰው በጣም የሚወደውን ሰው ይመስላል። ይህ በእንዲህ እንዳለ ሃይጂን ጎንጂንግ ወደሚባል የባህር ዳርቻ መንደርም ደርሳለች። ይህ ቦታ እሷ ትንሽ ልጅ ሳለች ከወላጆቿ ጋር አብራ ትመጣ የነበረበት የመዝናኛ ቦታቸው ነበር። በትዝታዋ ውስጥም እዚህ ቦታ በጣም አስደሳች ጊዜያትን ማሳለፋለች። ነገር ግን እናቷ ከዚህ ዓለም በሞት ከተለየች ረጅም ጊዜም ሆኗታል። ከዚያ በኋላ ለውድ አባቷ ስልክም ትደውልለታለች። ነገር ግን አባቷ የሟች ሚስቱን የልደት ቀን ሙሉ በሙሉ የረሳውም ይመስላል። የሃይጂን እንጀራ እናት እስክታስታውሰው ድረስ ምንም ትዝም አላለውም ነበር። እሷም በትዝታ ባህር ውስጥ እየዋኘች እያለ በድንገት የገዛችው ውድ ጫማ የትም ልታገኘው ስላልቻለች በድንጋጤም ትዋጣለች። ልክ በዚያ ቅጽበት ዶስክ በባህር ማዕበል ተወስዶ የነበረውን አንዱን ጫማውን ይዞ ከፊት ለፊቷን ብቅ ይላል። ሃይጂንም ውሃው በጣም ስለምትፈራ የቀረውን ሌላኛውን ጫማ ፈልጎ እንዲያመጣላትም ትለምነዋለች። እሱ ግን ጫማውን በአጋጣሚ በሰርፍ ቦርዱ ላይ ስለመጣ እንዳገኘውና እጣፈንታሽ እየተፈታተነች ነው በማለት ለመርዳት ፍቃደኛ እንዳልሆነም ይነግራታል። ነገር ግን ትንሽ ስላዘነላት ለጊዜው የምታደርገውን ርካሽ ነጠላ ጫማም ይሰጣታል። ወደ መኪናውም እየተመለሰች እያለ አንዲት ትንሽዬ ልጅ ስቅስቅ ብላ ስታለቅስም ትመለከታለች። ልጅቷን በአጋጣሚ ሌላ ትንሽ ልጅ በቦክስ መታ ጥርሷን አውልቃትም ነበር። በጥርስ ሐኪሙ ሃይጂን እጅ ላይም በዚያሽ ቅጽበት መውደቃቸው ለነሱ ትክክለኛ አጋጣሚም ነበር። ከዚያም በኋላ ሃይጂን ልጁን ወደ አውላጆቹ ቤት ይዛው ትሄዳለች። የልጁ እናትም ጥሬ ዓሳ የሚሸጥበትን ሱቅ የምታስተዳድር ስትሆን በቅርቡ ከባሏ ጋር የተፋታችም ሴት ነበረች። እሷም በትውልድ መንደሯ በባህር ዳርቻዋ ውበት በጣም ትኮራለች። ልክ እንደ እናት እቅፍ እንደሚሞቃትም ትናገራለች። ሃይጂንም የጥርስ ሐኪም መሆኗን አስታውቃ የሱቁን ባለቤት በዚህ አካባቢ አንድም የጥርስ ክሊኒክ ስለሌለ እዚሁ ጎንጂኑስ ክሊኒክ እንድትከፍትም ትመክራታለች። ይህ በእንዲህ እንዳለ ዱሱ ቀድሞ ገላውን ታጥቦ ራሱንም አጽድቷል። አንድ ዕቃ ለመግዛት ወደ ሄርዋርድ መደብርም ያመራል። እዚያም በዋጋ ላይ ብዙ ከተከራከረ በኋላ እቃዋን ከዋናው ዋጋ በግማሽ ቅናሽም ገዝቶት በመውጣት የሱቁን ባለቤት በንዴትም ያበሳጫል። ምንም እንኳን ሃይጂን በጎንጂንጉስ ክሊኒክ ለመክፈት በቂ ገንዘብ ቢኖራትም ቦታው ገጠራማና ድሃ መንደር ስለመሰላት ይህንን ለማድረግ ፈጽሞም አልፈለገችም ነበር። ልክ ወደ ሲኦል ለመመለስ ስትዘጋጅ የመኪናዋን ባትሪ በድንገትም ይሞታል። ለመኪናዋ መድን ዋስትና ኢንሹራንስ ደውላ እርዳታ ለመጠየቅ ብትሞክርም ስልኳ ምንም አይነት ሰርቪስ እየሰራም አልነበረም። ሃይጂንም አማራጭ ስለሌላት ወደ አንድ ካፌ ገብታ መጸዳጃ ቤቱ ለመጠቀምም ትገደዳለች። የካፌውንም ባለቤት ቀደም ሲል ታዋቂ የነበረ ነገር ግን አሁን የወረደ ዘፋኝም ነበር።
እሱም ስለ ድሮ ትልቅነቱና ዝናው በተደጋጋሚ በመፎከሩም ይታወቃል። ነገር ግን ሃይጂን ስለሱ ሰምታም እንኳን ስለማታውቅ ነገሩ በጣም እንግዳም ሆኖባት ነበር። በመጥፎ ድል ላይ ሌላ መጥፎ ድል የተደራረባባትም ሃይጂንም የካፌውን ስልክ ለመጠቀምም ትጠይቃለች። ነገር ግን እሱም ቢሆን ተበላሽቶ ነበር። ቡናው ምንም እንኳን ጣዕም የሌለውና አስከፊ ቢሆንም ዋጋውን መክፈልም ነበረባት። ነገር ግን ምንም የቴሌኮም መስመር ስላልነበረ የክሬዲት ካርዱ ማሽኑም እሱም አይሰራም ነበር። ስልኳን በዋስትና አስቀምጣ ጥሬ ገንዘብ ለማምጣትም ወደ ባንክም ለመሄድ ትገደዳለች። ነገር ግን አስከፊው ድላ አሁንም ቢሆን አለቀቃትም ነበር። ምክንያቱም የባንኩም ኤቲኤም ተበላሽቶ አገልግሎት እየሰጠም አልነበረም። ስለዚህ የምትፈልገውን ገንዘብ ማውጣት አልቻለችም ነበር። ሙሉ ለሙሉ ተስፋ የቆረጠችው ሃይጂንም ወደ ካፌው ስትመለስ የካፌው ባለቤትና ልጁ ልክ እንደ ሌባና አጭበርባሪ በሚመስል አይነት መልክም ይመለከቷትም ነበር። ልክ በዚያ ቅጽበት ዶንሱክ ወደ ካፌውን በመግባት ዋናውን የቴሌኮም ህንጻ በሳብ በመቃጠሉ ምክንያት በመንደር ውስጥ ያሉ የስልኮችና የባንኮች ሙሉ ለሙሉ መቋረጡን ለሁሉም ሰዎችም ይናገራል። ሃይጂንም ኩራቷን ዋጥ አድርጋ ከሱ የተወሰነ ገንዘብ ለመበደርም ትለምነዋለች። እሷም ፍጹም እንግዳ ስለነበረች ዶንሱክም ገንዘቡን በቀላሉ በእጇ ላይ የሚያስረክብበት ምንም አይነት ምክንያትም አልነበረውም። ይልቁንም ወደ አንድ ቦታ ይዟትም ይሄዳል። በመንገዳቸው ላይም ዶንሱክ ስለ ቴሌኮሙ ማማ መውደቅ ለሁሉም በሚያልፍባቸው የመንደር ክፍሎች ሁሉ ለሰዎች በፈገግታ የሚያሳውቃቸው ነበር። ሁለቱም ወደ ባህር ዳርቻው ወደብም ደረሱ። የሃይጂን ስራም አዲስ የተጠመዱትን እስኪዶችን ሆዱን እያወጣ ማጽዳትም ነበረ። ዶንሱክም ገንዘብ ሊያበድራት ፈቃደኛ ባለመሆኑ ብቻ ሳይሆን እዳውን ለመክፈል በትንሹ የሰዓታት ደሞዝ እንድትሰራም ስላደረጋት በጣምም ትደነግጣለች። ይህንን የጉልበት ስራ ለመጀመሪያ ጊዜ መስራት ለሃይጂን እጅግ በጣም ከባድ ነበረ። ሁሉም ሰው ስራ አታውቂም እያለ ያፌዝባትም ነበር። ከምትረዳው በላይ በጣም ስራ እያበላሸችም እንደሆነ ይነግሯትም ነበረ። ስራውንም እስከ ፀሐይ መግቢያ ድረስም እየተጎተተችም ቢሆን ቀጠለችው። ዶንሱክም ሰዓቱ ሲደርስ የሰዓት ደሞዟን ሊከፍላትም ወደሷም ይመጣል። እያንዳንዱን ሳንቲም በትክክልም ቆጥሮም ይሰጣታል። ሊሄድ ሲልም የመኪናዋን ባትሪ ለማስነሳት ጃምፐር እንዲሰጣትም ትጠይቀዋለች። ነገር ግን የመጥፎ ድል ሰንሰለቱ ገና አላለቀም ነበርና መኪናው ቀደም ብሎ ጎማው ተንፍሶ ስለነበር እስከሚቀጥለው ቀን ድረስ እዚያው ለመቆየትም ትገደዳለች። ዶንሱክም ማዶ ካለው ሳውና ቤት ገብታ ራሷን እንድታጸዳም ይነግራታል። አለዛ ግን የአሳው ሽታ ሰዎች እንደ መርሜድ እንዲያስቧት እንደሚያደርጋትም እየቀለደም ይነግራታል። ሃይጂንም ሳውና ገብታ ገላዋን ታጥባ ከተዘጋጀች በኋላ ዶንሱክ በዛው ሳውና ቤት ውስጥም የሰራተኞች ልብስ ለብሶ ሲሰራ በማየቷ በጣምም ትገረማለች። የሃይጂን ሆድ በረሃብ መጮህም ጀመረ። ምንም እንኳን ምግብ መብላት ብትፈልግም በዚያ ቀን ከሰዓት የሰራችው አነስተኛ ገንዘብ ለምግብ የሚበቃም አልነበረም። ልክ ልትተኛ ስትልም የአንድ የክሪኬት ነፍሳት ብቅ ማለቱ ይችን የከተማ ልጅ በጩኸት ከበሩ እንድትወጣም አደረጋት። ዶንሱክም ከስራ ከወጣ በኋላ ሀያት ጋምሪ ቁርጭምጭሚታቸው እንደተጎዳም ይሰማል። ምንም እንኳን በከባድ ህመም ላይ ቢሆኑም ገንዘብ ለመቆጠብ ሲሉ ወደ ሆስፒታል መሄድም አልፈለጉም ነበር። ዶንሱኩም እንደገና የሐኪምነቱ ሚና በመጫወት የበረዶ ከረጢትም አደረገላቸው። ከዚያም በኋላ ውለታቸውን ለመመለስ ሲልም ሀያት ጋምሪን በጀርባው አስሎ ወደ ውጪ እንዲዝናኑ ይዟቸውም ይወጣል። ሀያቱ ከሞቱ ጊዜ ጀምሮ ሁል ጊዜ ትኩስ ምግብ እንዲያገኝ የሚያደርጉትም እሳቸው ነበሩ። ሃይጂን ነፍሳትን ስለምትፈራ በክፍሉ ውስጥም መቆየት አልፈለገችም ነበር። ስለዚህ ውቅያኖሱን ለመመልከት ወደ ውጭም ትወጣለች። ከዚያም በጣራው ላይ ባለው በረንዳ ላይ እስከሚቀጥለው ጠዋት ድረስም እዛው ትተኛለች። መኪናዋን ለመውሰድ በምትሄድበት መንገድ ላይ ዶንሱክ በወደቡ ላይ የባህር ምግቦችን በጨረታ ሲያስተዳድር ማየትም በጣም አስገርሟትም ነበረ። በመጨረሻም የስልክ መስመሩን ወደ ነበረበት ተመለሰ። በዚያን ዕለት አንድ ታካሚ ደውሎ ከቀድሞ የክሊኒክ ዳይሬክተሩ ስላዳነቻትም ታመሰግናታለች። ቀደም ሲል ያገኘቻቸውም ትንሽዬ ህጻናት ሁለቱም ወደሳ መጥተው አመስግነዋት እንደገና ወደ ጎንጂን እንድትመለስና እንደሚጠብቋትም ይነግሯታል። ይህ በእንዲህ እንዳለ ያ የወረደው ዘፋኝ ለምን ይችን እንደማጭበርበር የምትታየውን ሴት እንደሚረዳት ግራ ገብቶትም ነበረ። ወደ ሲኦልም በሚያሽከረክረው መኪና ውስጥም እያለች ከቀድሞ የክሊኒክ ዳይሬክተሩም ስልክ ተደወለላት። ዳይሬክተሩ ማንም ሌላ ሰው እንደማይቀጥራት ስለምታውቅ ተንበርክካ ይቅርታ ከጠየቀቻት ስራዋን እንደምትመልስላትም ነገረቻት። ሃይጂን ግን በከፍተኛ ንዴትም ተሞልታ የራሷን ክሊኒክ እንደምትከፍት በከፍተኛ ድምጽ ማውጃ መኪናዋን አዙራ በድንገት ወደ ጎንጂንግም ትመለሳለች። በቀጥታ ወደ ጥሬ አሳ ሱቅ በመሄድ የሱቁን ባለቤት የምትከራየው ቤት እንድታገኝላትም ትጠይቃታለች። የሱቁን ባለቤት ወዲያውኑ የአካባቢው የሪል ስቴት ወኪል ለመፈለግ ወደ አንድ ኮረብታ ይዛትም ትወጣለች። እዚያም አንድ ሰው የአሳ ማጥመጃ ጀልባ ሲጠግንም ትመለከታለች። እሱም ሌላ አዲስ ሰው ሳይሆን ራሱ ዶንሱክም ነበረ። ሃይጂንም እያየች ያለችውን ነገር ፈጽሞ ማመን አልቻለችም ነበር። ስለዚህ እሱ የሪል ስቴት ፍቃድ እንዳለው አውጥቶ ላይሰንሱንም ያሳያታል። ይህ ሰው ከዚህ ዓለም በታች ያለውን ማንኛውንም ስራ እንደሚሰራ
እንደሚሰራም አይኖቿ ማመን ማቃታቸው። ዶንሱን ግን ከጆሮ እስከ ጆሮ ፈገግ እያለም እሷንም ማዋራቱንም አላቆመም። ዶንሱን የምትኖርበትን ቤትና የባህር እይታ ያለው ክሊኒክ የምትከፍትበትን ሌላ ህንጻ ሊያሳያትም ይዟትም ይሄዳል። እነዚህ ሁለት ህንጻዎችም የዛ የጥሬ አሳ ሱቅ ባለቤት ንብረቶች እንደሆኑም ይነግራታል። ሃይጂንም ከጀርባዋ እሷን ማታውቀው ሴራ እንዳለ መጠርጠርም ስትጀምር የሱቁ ባለቤት የአካባቢው ሰፈር መሪ መሆኗንም ነገራት። አሁንም ነገሩ ስላልገባት በአካባቢው ያለውን የቤት ኪራይ ዋጋ ማሳያት። ሃይጂንም በሁሉም ነገር መስማማቷንና ስምምነቱን ለማጽደቅም ታስቆመዋለች። ምክንያቱም የሰፈሩ መሪ በጣም ርካሽ የሆነ የቤት ኪራይ ዋጋም ስለሰጠቻትም ነበረ። ከዚያም በኋላ ሶስቱም ወዲያውኑ የኪራይ ውል ስምምነትም ተፈራረሙ። ቀጥሎም ሃይጂን የውስጥ ክፍሉን የሚጠግንላትን የኮንትራክተር ሰራተኛ መፈለግም ነበረባት። ነገር ግን እዚያው ዶንሱንግ ይህንን ለማድረግ የሚያስችለውን የተለያዩ ምስክር ወረቀቶች ያላቸውን የስራ ዝርዝሮችን በፍጥነትም ማሳያት። ሃይጂንም በሁሉም ነገር ላይ ባለሙያ መሆኑን ስታይ በጣምም ትደነግጣለች። ከዚያም በኋላ ወደ ሲኦል ተመልሳ ቤቷን በመሸጥ እቃዎቿን በሙሉ ወደ ጓንጂ ለመውሰድም ትዘጋጃለች። ጓደኛዋ ሚሲዮን ግን የረጅም ጊዜ ምርጥ ጓደኛዋን ሲኦል ጥላት በመሄዷ ልቧ ሙሉ ለሙሉም ተሰብሮ ነበር። ሃይጂን ክሊኒክ ለመክፈት ወደ ጓይጁን መንደር እየተዘዋወረች መሆኑን የሰሙ የመንደሩ ሰዎች አንድ በአንድ ብቅ እያሉ እንኳን ደስ አለሽ በማለት ራሳቸውን ያስተዋውቋትም ጀመር። ሙሉ በሙሉ ተዘዋውራም ከጨረሰች በኋላ ዶንሱንግ ወደ ሃይጂን ቤት በመምጣት በዚህ በገጠር ህይወት ውስጥ እንዴት መኖርም እንዳለባት ዝርዝር መመሪያዎችንም ይሰጣትም ጀመረ። የቤት እቃዎቿን እያስተካከሉ ሳሉ ዶንሱንግ ስራውን ቀለል ለማድረግ ብቻ የቤቱን የይለፍ ቃል የራሱን የልደት ቀንም አደረገው። ልክ በዚያ ምክንያት ነው ሃይጂን እሱ ከሷ በአንድ አመት እንደሚበልጥም ያወቀችው። በማግስቱ ጠዋት ሃይጂን የተለመደውን የጠዋት ሩጫውን ለማድረግም ትወጣለች። ነገር ግን የለበሰችው የስፖርት ልብስ በአካባቢው ላሉ አረጋውያን በፍጹም ተቀባይነትም የሌለውም ነበረ። እየሮጠች ሳለ የክሊኒኳን የጥገና ስራ ለመፈተሽም ወደ ውስጥም ጎራ ትላለች። በእውነት የዶንሱንግ የእጅ ስራ በጣም አስደናቂና እውነተኛም ነበረ። በሃይጂን ቤት ላይ ከሰራ በኋላ ዶንሱንግ የመንደሩን አዛውንቶችም በእጅ የተሰራ ሳሙና እንዲሰሩና እንዲሸጡ ለመርዳትም ይሄዳል። ሁሉም አዛውንቶች የሃይጂን ልብስ በጣም ጥብቅና ሰውነት የሚያሳይ ነው እያሉ ያማረሩም ነበረ። ታዲያ በማግስቱ ሃይጂን የሰፈሩ መሪ ጋብዛት ስለነበረ ወደ አረጋውያኑ ድግስ ቦታ ማመራች። አዛውንቶችም አብራቸው እንድትቀመጥም እንድትጫወትም ጠሯት። ሀያት ጋምሪም በጣም ከስተሻል ብለው ስላሰቡ ለሷ የሚሆን ምግብም ማዘጋጀትም ይጀምራሉ። ነገር ግን ምግቡን በባዶ እጃቸው እያዘጋጁ ስለነበረ ሃይጂን በጽዳቱ ነገር ደንግጣ ምግቡን ቆይቼ እበላለሁ የሚል ሰበብም ትፈጥራለች። የድርጊቷ የአዛውንቶቹን ስሜት ክፉኛም ይጎዳዋል። በመቀጠልም ሃይጂን የሰፈሩን መሪ የምታስተዳድረው የጥሬ አሳ ሱቅ ሽታው በጣም ይከረፋል፣ አሳውንም የምታጸዱበትም መንገድም መቀየር አለባችሁ በማለት የተሰማትን ፍለፊትም ትናገራለች። ሃይጂንም በዚህ አላቆመችም ነበረ። ከቦራ እናት የሸቀጣ ሸቀጥም ሱቅ ምንም እንዳልገዛችና ምክንያቱም ደግሞ እሷ የምትፈልጋቸው ዘመናዊ ውድ እቃዎችም ስለማታስቀምጥ እንደሆነም ትናገራለች። ታዲያ እዛ የተሰበሰበው ሁሉም ሰው በሃይጂን ንግግር በጣም ስለተናደዱ ሙሉ ለሙሉ ተነስተው ጥሏትም ይወጣሉ። ከዚያም ቀጠል አድርጎ ያ የወረደ ዘፋኝ ወደ ሃይጂን መጥቶ የመጀመሪያውን አልበሙን በስጦታ መልክም ይሰጣታል። እሱም ስለ ድሮ የክብር ዘመኑና የቀድሞ ስራ አስኪያጅ ገንዘቡን በሙሉ ይዞበት ስለጠፋበት ታሪክ እንደገና መለፍለፍም ጀመረ። ሃይጂን ከእንግዲህ ልትታገሰው ስላልቻለች ወደ መጸዳጃ ቤት እሄዳለሁ በሚል ሰበብ ትነሳለች። ከዚያም ለብቻዋ እዛ የነበረውን ምግብና የለበሰውን ልብስ ሙሉ ለሙሉ ጽዳት የጎደለው ነው እያለች ለብቻዋ ማጉረምረምም ትጀምራለች። ዶንሱንግም ይህንንም ይሰማል። እሱም ወደ እሷ ጠጋ ብሎ እዚህ መንደር እንደመጣ ሰው በጣም ትዕቢተኛና መራጭ እየሆንሽ ነው በማለት ማፋጠጣት። ልክ በዛ ቅጽበት ሚሲዮን ለሃይጂን ስልክ ደወለችላት። ሁሉም ሰው እየጨፈረና ድምጽ በጣም ከፍተኛ ስለነበረ እሷም ስልኳን ለማንሳት ወደ መንደሩ ማዕከላዊ ሬዲዮ ስርጭትም ክፍልም ትገባለች። ነገር ግን ሳታስበው በክፍል ውስጥ ያለውን ማይክሮፎን አብርታውም ነበረ። በዚያም ምክንያት የሃይጂን ሙሉ የስልክ ንግግር ወደ ውጭ ባሉ ማጓያዎች አማካኝነት በመንደሩ ውስጥ ላለው ሰው ሙሉ በከፍተኛ ድምጽም ተሰማ። እሷም ያ ዘፋኝ ራሱን ከፍ አድርጎ እንደሚገምትና ሁለተኛ አልበም ያላወጣ እውነተኛው ምክንያት ስራ አስኪያጁ ገንዘብ ስለሰረቀበት ሳይሆን እሱ ምንም አይነት ተሰጥኦ ስለሌለው በትዝታ ውስጥ ብቻ ስለሚኖር እንደሆነም ትነግራታለች። ሃይጂንም ስልኳን ጨርሳ ወደ ውጪ ስትመለስ ያደረገችው እጅግ ግዙፍ ስህተትም በመጨረሻም ተረዳችው። ሁሉም ሰው ሊያጽናናው ቢሞክርም የዘፋኙ ልብ ሙሉ ለሙሉ ተሰብሮ ቀድሞ ወደ ቤቱም ተመለሰ። ዶንሱንግም እሱን ሊያረጋጋው ተከትሎትም ይሄዳል። ዘፋኙም በሃይጂን ላይ እንኳንም አልተናደደም ነበረ። ምክንያቱም በሷ ውስጥም የተናገረችው እውነተኛ
ነገር መሆኑንም ስላወቀ ነበር። ታዲያ በዛ ምሽት ዶንሱክ ለሃይጂን የመጣላትን ቃል ያስረክባትም ይመጣል። እሱም ራሷን ከሌላ ሰው በላይ አድርጋ እንደምትመለከትና በሌሎች ሰዎች ህይወት ላይ የመፍረድ ምንም አይነት መብት እንደሌላት በከባድ ቃላት ይነግራታል። ነገር ግን እንዲህ ሲያዋርዳት ኩራቷ በጣም ይጠነክራል። እሱ ግን እውነተኛውንም ዓለም ያሳያታል። ህይወት ለሁሉም ሰው እኩል እንዳልሆነችና እያንዳንዱ ሰው ሙሉ በሙሉ ከተለያየ ህይወት መስመር እንደሚመጣ ማስረዳት። ከጥቂት ጊዜ በኋላ የቤቱ ደወልም እንደገናም ተደወለ። ሃይጂንም ዶንሱክ የተመለሰ መስሏት ነበር። ነገር ግን የመጣችው የቅርብ ጓደኛዋ ሚስዮንም ነበረች። ሚስዮንም ፍቅረኛዋ እየከዳት እንደሆነ በቅርቡ ስላወቀች እቃዋን ጠቅልላ ከሃይጂን ጋር ለመኖር ወደዚህም እንደመጣችም ታሳውቃታለች። የዚህን ጊዜ ሃይጂን አዲስ ሰራተኛ ለመቅጠር በምትፈልግበት ሰዓት ስለነበረ በተፈጠረው አጋጣሚም ደስተኛም ትሆናለች። ስለዚህ ሚስዮን ወዲያውኑ ማመልከቻ አስገብታ እንደ ክሊኒኩ ረዳት ነርስም ሆና መስራትም ትጀምራለች። በመጨረሻ ፈቻ ቀንም ይደርሳል። ሴቶቹ በከፍተኛ ጉጉትም ተሞልተውም ነበረ። ነገር ግን ከጠዋት እስከ ከሰዓት ቢጠብቁም አንድም ሰው ወደ ክሊኒኩ አልመጣም ነበር። ወደ ውጭም ሲወጡ በሄዱበት ቦታ ሁሉ ሰዎች ከጀርባ ስለ ሃይጂን መጥፎ ወሬዎችንም እያንሸኳሸኩ እንደሆነም ተረዱ። በዚያ ምሽት ወደ ክሊኒኩ በሽተኞች የምታመጣበትን መንገድ ማሰብም ስላቃጣት ሃይጂን እንደገና ለርጫም ትወጣለች። በመንገድ ላይ በአጋጣሚ ከዶንሱክ ጋርም ትገናኛለች። እሱም በዚያ ቀን ማይኩ ስለበራ እሷ ያወራችውን ነገር ሙሉ ሰዎች እንደሰሙትና እሱም በዚያ ቀን ማይኩን ሆን ብላ እንዳላበራችሁ ስለተረዳትና ሰው ሁሉ አንዳንድ ጊዜ ስህተት እንደሚሰራም ይነግራታል። ስህተቷንም ለማስተካከል ለታላቁ መክፈቻ በዓል የሚሆን የሩዝ ኬክ ለመንደሩ ሰዎች እንድታደልም መከራት። በማግስቱ ጠዋት ሃይጂን በማለዳ ተነስታ በእያንዳንዱ ቤት እየዞረች የሩዝ ኬክን ማድረስም ትጀምራለች። ነገር ግን በምላሹ ያገኘችው ነገር ሁሉ ቀዝቃዛም ነበረ። ከዚያም በኋላ ከሁለቱ ትናንሽ ልጆች ጋርም ትገናኛለች። ልጆቹም ቤተሰቦቻቸው ስላልፈቀዱላቸው አንድ ጃር እንድታሳድግላቸው ይለምናታል። ጥላቸውም ልትሄድ ስትል ልጆቹ ምንም ርህራሄ የላትም ሲሉም ትሰማለች። እሷም ሐሳቡን ቀይራ የዛኑ ምሽት ጃርቷን ይዛ ወደ ቤትም ትመለሳለች። ሃይጂንም በትዝታ ውስጥ ይኖራል ብላ የተሳደበችውም ያዘፋኝ በካፌ ውስጥ የሚያደርገው የሳምንታዊ የቀጥታ የሙዚቃ ትርኢቱንም ይሰርዛል። ዶንሱክም ከሩቅ ሆኖ የሙዚቃ ካሴቶቹን ወደ ቆሻሻ መጣያ ሲጥላቸውም ከሩቅ ተመልክቶም ነበረ። በማግስቱ ዶንሱክ ወደ ክሊኒኩ መጥቶ ሃይጂን ወደ መንደሩ ነዋሪዎች ስብሰባ ይዟትም ይሄዳል። እሷም ራሷን እዚያ ገብታ ሳታስበው ለተናገረችው ጎጂ ቃላት ለሁሉም ሰው ይቅርታም እንድትጠይቅም ይፈልጋል። እሷም በስብሰባው ላይ በድንገት በመገኘቷ ሁሉም ሰው በጣም ይደነግጣል። ከዚያም በኋላ ዶንሱክ የተወሰነ ምግብም ይዞ በመግባት ይህንን የገዛችው ሃይጂን እንደሆነችም ነግሯቸው እሷ ገና አዲስ መጪ ስለሆነች ላሳየችው ያልተገባ ባህሪ ይቅርታ ለመጠየቅ እንደፈለገችም ያስረዳቸዋል። ከስብሰባው በኋላ ሁሉም ሰው አጨበጨቡላትና ለጋበዘቻቸው መክሰስም ሃይጂንንም አመሰገኗት።